ከፍ ዝቅ ሊል ይችላል እንጂ የምናስከፋቸው ዜጎች አሉ። በኋላ ውጤቱን ሲያዩ ሊያመሰግኑ ቢችሉም መጀመሪያ ላይ ግን አፍርስ፣ ቀይር፣ ቀለም ቀባ፣ መብራት አምጣ፣ ተጨማሪ ወጪ አውጣ የሚለው ዜና ለማንም ግለሰብ በደስታ የሚቀበለው ዜና አይደለም። በዚህ ስራ ሂደት ውስጥ ገንዘባችሁን ካላግባብ ያወጣችሁ፣ ሰፈራችሁን የለቀቃችሁ፣ ድካም፣ ችግር፣ መከራ የመሰላችሁ የኢፌዴሪ መንግስት የአዲስ አበባ መስተዳድር ከፍተኛ ይቅርታ ይጠይቃቸዋል። የኛ ዓላማ ልክ እንደ ሲኤምሲ እንደ ኮንቬንሽን ሴንተር አይደለም። ልክ እንደ ሲኤምሲ ኢትዮጵያን አዲስ አበባን ማስዋብ ነው። ሲኤምሲ አካባቢ አሁን ያለው መሰረተ ልማት ግሪነሪ፣ ለህዝቦች መዝናኛ የሚሆኑ ቦታዎች ተደምረው እዚህ አካባቢ ያለው ውበት ብዙ ሀገር ሄዳችሁ ያያችሁ እንደምታውቁት በምንም መስፈርት በድፍን በሰለጠነ ዓለም እያደገ ባለ ዓለም ከሲኤምሲ የተሻለ ውበት አንድም ቦታ የለም። ምርጥ ስራ ነው ያለው የተሰራው። ነገር ግን ይህ ስራ በድፍን አዲስ አበባ በድፍን ኢትዮጵያ መስፋት አለበት።